ይሄውልሽ ባሏ ሲማግጥ እጅ ከፍንጅ አልተያዘ መሰለሽ? ከዛማ ከቦርሳው ውስጥ እሺ ከዛስ ጠላትሽ ክው ይበል ክዋል። እሺ ያስልኩን ወደው ወሬውን ልጨርስላት። አባቴ አንዴ ወሬውን ጨርስና ይዘው ትሄዳለህ። አንዴ ብቻ ወሬውን ልጨርስላትና ትወስዷለህ። ይሄው እሺ ቶሎ በሉ። በያዘችው ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆይ። ጉድ እኮ ነው አንቺ። ይህን ሰዓት ለእኛም አልመለሳለች እኛንም ማስፈራችን በያዘችው ቢላ እባክሽ እስኪ ሄዱ ይኸው ተርፈሻ እናስወጋችሁ ከዛውም ስፓይናል ኮርድ ጨካኝ ናት ጨካኝ። እሱስ ቢሆን ከቷ ጋር እኮ ነው የማገጠው። እስቲ ወሬ ማዘር ይመችት እንዴ! ሰዎች ስለ ቁርጥ ቅሬታ አለ ወይ? ሰዎች ስለ ዱለት ቅሬታ አለ ወይ? እውነቱን እስኪ እንወያይ። ከፍርፍር ከሽሮ ቁርጥ አይበልጥም ወይ? ከራበህና ብላ ቁርጥ ክትፎ አስበል። በማትበላው ምግብ ጊዜህን አትግደል። ልትሞት ነው አንተ ልጅ ቁርጥ ክትፎ ብለህ። እውነትም አቤላ ዛሬም ሕፃን ልጅ ነህ። ቅቅል አለ ጥብስ አለ ታዲያ ዱለት አለ ክትፎስ አለ ታዲያ። ኧረ ስቀልድ ነው የፈለገው ቢያምረኝ የፈለገ ቢጠማኝ ለእናቴ ጓዳ እሆናለሁ ለማኝ። ድንድም ሽሮ ጥብስ ነው፣ ምስር ክትፎ ነው፣ ጎመን ዱለት ነው፣ ድንች ቁርጥ ነው። እኛ የምንበላው ኦርጋኒክ ነው። ነገሪ ምንም አትፍሪ። ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር? በጣም ነገሪኝ በቃ አርግሻለሁ። አርግሻለሁ? አዎ ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል መፈልገውን ነገር ደክም ያለው ይገባኛል። የላቤን እንኳን ማርሽ እንኳንም አርግሽ አምናለሁ። በቃ ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዛ አርጊ። ልጄን እንዳትገኝ አንቺ አውሪ። ልጄን ደግሞ ተሞተችው። እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው? ልጄ ተርፈሻል ዶዶ ተርፈሻል። አይ